ነው። ሰዎች አልገባችሁም። ሱቅ ጊዜ የሚሰጠው ነገር አይደለም። ሱቅ ጊዜ በሰጣችሁት ቁጥር ተመርጦ ወዲያው ነው የሚያልቀው እና ምራጭ ላይ ነው የምትወጡ። ሱቅ እንደ አፓርትመንት ጊዜ ሰጥታችሁት ወይንም እንማከርበት ብላችሁ ወይንም ደግሞ ማስታወቂያውን አይታችሁ ዘግይታችሁ ከመጣችሁ ቆንጆ ቦታ አታገኙም። ስለዚህ ምናልባት ሱቅ የመግዛት ሀሳብ ያላችሁ ካላችሁ ሰዎች በፍጥነት እንደተለቀቀ ቢያንስ ሀሳቡ ካላችሁ ሪዘርቭ ታስይዛላችሁ እና አብዛኛውን ቪዲዮ እያያችሁ የደወላችሁልኝም መታችሁ ያያችሁ ሰዎች አላችሁ እና በጣም መፍጠን አለባችሁ። ካልፈጠናችሁ አታገኙት። ለምን? ቆንጆ ቆንጆ ቦታ አቅም ያላቸው ሰዎች በፍጥነት መጥተው ስለሚይዙት መፍጠን ይጠበቃል ሱቅ ላይ ማለት ነው። ለምን? ሱቅ እንደ አፓርትመንት አይደለም። ለምሳሌ ሰኞ የሚለቀቅ ሱቅ አለ። ሴሚሲ ሚካኤል ትልቁ ሞላችን ላይ ሴሚሲ ሚካኤል ጀርባ ወይም የወሰን መንገድ የምታውቁት ካላችሁ ትልቁ ሞላችን ላይ ነገ በአስፋልቱ ሳይድ 3 ሱቅ ይለቀቃል። 94 ካሬ እና 34 ካሬ አስፋልት ፊት ለፊት ነው ያለው። እሱን ሱቅ በፍጥነት የመጣ ብቻ ነው የሚያገኘው። ለምን? 3 ሱቅ ነው። በጣም ብዙ ሴልሶች አሉ፣ ብዙ ከስተመሮች ይደወላቸዋል። ስለዚህ ይሄን ቪዲዮ የምታዩ ሰዎች በአስፋልት ፊት ለፊት የምትፈልጉ ካላችሁ ሰኞ ነው የሚለቀቀው፣ ደውሉልኝ። እሁድም መረጃውን አድርሳችኋለሁ። ዋጋው ግን ሰኞ ነው የሚለቀቀው። ዋጋውን አለቀላችሁ። ምችሉ ካላችሁ በአካል ነው ቢሮአችን በአካል ነው። ደውሉልኝ፣ ግን ስልኬን ደውሉልኝ፣ ከስር ይይዝላችኋለሁ። በፍጥነት ከመጣችሁ ብቻ ነው ይሄን ሱቅ ማግኘት የምትችሉት። ስለዚህ ማስታወቂያዬን አይታችሁ እየመጣችሁ አጣን ውሸት ነው የምትሉኝ ካላችሁ ሱቅ እንደ አፓርትመንት አይደል። ይሄን ለማለት ነው። አመሰግናለሁ።